አወቀ ጋሻው እባላለሁ። ከደባርቅ ዩኒቨርሲቲ ነው የመጣሁት። አክሱም በመምጣቴ በጣም ደስተኛ ነኝ። በጣም ደስ የሚል ጊዜ ነው ያሳለፍኩት። እንደውም የመጣሁበት አጋጣሚ በጣም ያስገርመኛል። እንደውም እዚህ ለመምጣት እሷ ፈቅዳ መሆኑ በጣም ደስ የሚል ጊዜ ነው ያሳለፍኩት። ከማስበው በላይ ከጠበቅኩት በላይ እዛ ትግራይ ምናምን እየተባለ የሚባለው ነገር በጣም በቃ ደስ የሚል ነገር አልነበረም። ግን እዚህ ሲመጣ ያሳዩን ፍቅር፣ ያሳዩን መልካምነት፣ ፍቅር፣ ትብብር በጣም ደስ የሚል ነገር ነው። በጣም ደስ የሚል ከማስበው በላይ ማለት ነው። በየሄድንበት በየቤቱ ስንገባ፣ ስንበላ፣ ስንጠጣ በቃ እንደፈለግን ስንንቀሳቀስ ስልካችን እንዳይሰረቅ ጥበቃ ሲደረግልን፣ ደብረ ዳሞ ደርሰን ስንመጣ ያ ደብረ ዳሞ ያለው ደግሞ በጣም ደስ የሚል ነገር በገመድ መውጣት አለ ምናምን። እንዳጋጣሚ ሆኖ እኔ ባልወጣም የወጡ ልጆች ስናይ በጣም ደስ የሚል ነገር ነው። ደስ ይላል። እኔ ከጠበቅኩት በላይ በጣም ደስ ይላል። ቀጣይ ደረጃችን ወንድማችን ይሆናል። ራሱን ያስተዋውቁ። እሱም ምን ገጠመው ያለው እንዴት አየው ጊዜውን የሚለውን ሰፋ አድርጎ ትንሽ አመሰግናለሁ። የሚካኤል የሚባለው እና ይገርማችኋል እንግዲህ በአንድም በሌላም አክሱም ጽዮን የመጣሁት በጓደኛዬ ጎኔ ባለው ጓደኛዬ በዲያቆን ጌታሰው ጫና ፈጣሪነት አማካኝነት ነው ወደ አክሱም ጽዮን መምጣት የቻልኩት ማለት ነው። እና አክሱም ጽዮን ከመጣሁ በኋላ ያው በ19 ነው እዚህ የደረስነው። በ20 ወደ ደብረ ዳሞ ሄድን እና ደብረ ዳሞ ገዳም በጣም በአካል ከሆነ በቃላት ለመግለጽ ትንሽ ያስቸግራል። ማለት በጣም በቃ የተለየ ቦታ ነው። ወንድሜም ሲለው እንደነበረው የሚወጣው በጠፈን መሳይ ገመድ ነው ማለት ነው። በዛ ተንጠልጥለን ነበር ስንወጣ የነበርነው እና እንደውም ገጠመኝ ከተነሳ አይቀር እዛ ላይ ስንወጣ ያው ትንሽ ልምድ ያለው ሰው ይላል መሰለኝ። አባቶች ካህናት ከሆኑ ብዙ ስግደት በዛ ያደረጉ ምናምን መሰለኝ። በጣም በቃ እነሱ ናቸው ሲወጡ የነበሩት በደንብ። ሌላው ግን እንደኔ ቢጤው ሰው ሲጥል ነበር ተያይዞ። ማለት በአንዴ የሚወጣው 10፣ 7፣ 5 ሰው እየተሆነ ስለሆነ ከላይ ወይ ከመሃል ያለው ሰው ስጡ። አሁን ለምሳሌ 6ቱን ይዞ ሲወርድ ይሄን ምስክር ነው። እና 6ቱ ሰው ተያይዞ ወደቀ ማለት ነው። የዛኔ ያው ገዳም ቢሆንም ግን ትንሽ ሰው ነንና ስንስቅ ነበር ማለት ያስቃል ሁኔታው ነገር። ብቻ ግን ዋናው ቁም ነገሩ ደብረ ዳሞ ማለት ትልቅ ገዳም ነው። የሚወጣው በገመድ ብቻ ነው። ዙሪያው ገደል ነው እና አቡነ አረጋዊ ናቸው ከ9ኙ ቅዱሳን አንዱ የሆኑት አቡነ አረጋዊ ናቸው። ደብረ ዳሞ ገዳም ከወጡ በኋላ ቦታው ትንሽ ሰፋ ያለ ነው። ብዙ መሰረተ ልማቶች አሉ። የሚገርመው ነገር ነው እነዛ መሰረተ ልማቶች እንዴት እንደተለሙ ነው የገረመኝ። በዛች እኛ ተንጠልጥለን በወጣንበት ገመድ ያ ሁሉ ማቴሪያል ወጥቶ ነው ወይ ያ መሰረተ ልማት ሁሉ የተሰራው? ለእኔ ጥያቄ የፈጠረብኝ እሱ ነው። እንዲያልኳችሁ ለምንድን ነው በጣም ብዙ ቤቶች አሉ ለምሳሌ የሚያማምሩ ልክ እንደ ዘመናዊ ቤቶች፣ ሌላም የሱባኤ ቤቶች አሉ። ደግሞ የከብት እርባታ የዶሮ ምናምን እሱ ራሱ እንዴት እንደወጣ እስካሁን ጥያቄ ነው። በጣም ይገርማል ደብረ ዳሞ እና የሚደንቅ ቦታ ነው ማለት ነው ያሉ የቦታው ገጽታ። ከዛ ደግሞ ብዙ የሚጎበኙ ነገሮች ነበሩ። ለምሳሌ አቡነ አረጋዊ እዛው የተሰወሩበት ቦታ አለ። ለብቻ አንድ ቤተክርስቲያን ነው እሱ ቦታ። ዋሻ አለ እዛ እንደተሰወሩ ይነገራልና እንደውም ሰው ሲሞት ምናምን እኔ ምንድነው ያየሁት አሁን በአጋጣሚ አንድ አባት ሞተው ፍታት ተደርጎላቸው ምናምን ከዛ ሳጥናቸውን ቀረብ አድርገው ሲያኖሩ አየሁኝ ማለት ነው። እዛው ዋሻው አጠገብ እዛው አቡነ አረጋዊ የተሰወሩበት ቤተክርስቲያን አጠገብ እና ለምንድነው ምናምን ብለን ስንጠይቃቸው አባቶች እንደዚህ ነው እኛ አስከሬን አይቀበርም እንደዚህ ይኖራል፣ እግዚአብሔር በጥበቡ ግን ከትንሽ ከተወሰነ ሰዓታት በኋላ ይሰውራቸዋል ብለው ነገሩን። በጣም ድንቅ ነው ያለው። ለዛ ምስክር እንዲሆን ደግሞ በጣም ብዙ ሳጥኖች ተጥለዋል ምናምን እና እግዚአብሔር ለካ ይሰውራቸዋል። እዛ ቦታ ያሉ አባቶችን ተገጠሙ ካየኋቸው የእግዚአብሔርን ድንቅ ስራ ካየሁባቸው መካከል ይሄ አለ። እዛው ደብረ ዳሞ ሳንወርድ ደግሞ ምንድነው ያየነው ነበረ አቡነ ተክለ ሃይማኖት አባታችን ከዚያ ቦታ
ሲወጡ እንግዲህ እንደምታውቁላችሁም በአፈ ታሪክም ተጽፎም እንዳለ ማለት ነው። ሲወጡ ወደ ደብረ ዳሞ ላይ ሲወጡ በገመድ ተንጠልጥለው ሰይጣን ገመዱ እንደቆረጠባቸው ይነገራል። እና ይገርማቸዋል። ያን ገመድ ሲቆርጥባቸው ነው 6 ክንፍ የተሰጣቸው እና ከዛ ከገደል ላይ ልክ ሊወርቁ ተንኮትኩተው ሲሉ 6 ክንፍ ሲሰጣቸው ግን ብርር ብለው ያረፉባት ቦታ አለች። አሁን አሳይተውናል አይተናታልና እዚያ ያረፉባት ቦታ ላይ እንደውም እንደዚህ ማዶና ማዶ ነው። እዛ ቤተክርስቲያን ተሰርቶላቸዋል በስማቸው ለአቡነ ተክለ ሃይማኖት እሱ ቦታ አለና ከወጡ በኋላ ማለት ነው እንግዲህ አቡነ ተክለ ሃይማኖት የጸለዩባት ቦታ አለች። በጣም ልክ የምታስብ ያችን ቦታ አሁን ላይ በጣም በረከት ያለው ቦታ ነው። ደብረ ዳሞ በጣም የሚደንቅ ቦታ ነው። እግዚአብሔር በጥበቡ ዓለምን ሲፈጥር ያዘጋጀው ልዩ ቦታ እንደ ግሸን ማለት ነው። ግሸን አንድ በር ነው ያለው ግን በእግር ነው የሚገባው። ደብረ ዳሞ ደግሞ የሚለየው ከዛ በምንድን ነው? በገመድ ተወጥቶ ብዙ መናኝ ያለበት መሆኑና ገዳሙ ልዩ የሚያደርገው ነው። ከዛ ከመጣን ደግሞ ያው እዚህ አክሱም ጽዮን ከመጣን በኋላ ያው ቀሪው ነገር ሁሉ እንዳለ ሆኖ ግን የገጠመኝ እንደገጠመኝ እኔና ጓደኛ ያወቀ እየተንቀሳቀስን ቦታውን ዞር እያልን ባለንበት ሰዓት ሁላችሁም ታውቁት ይሆናል። ይሄ ፌመስ የሚባለው ቲክቶከር አዶኒያስ ነው አዶኒ የሚባለው ልጅ እንዳጋጣሚ መጥቶ ነበር። አያችሁ ግን ሁሉም ሰው በምንም ነገር ታዋቂ እንኳን ቢሆን ፈሪሃ እግዚአብሔር ካለበት ምን ያህል ደስ እንደሚል መቼም ሁላችሁም ታውቁታላችሁ። ለምሳሌ አዘፋኝ የምንለው ቴዲ አፍሮ አሁን እዚህ ቢመጣ ወይም ቤተክርስቲያን ብታዩት እንዴት ነው ደስ የሚለው ታውቃላችሁ አይደል? ለዓለማዊ ያልናቸው ሰዎች መንፈሳዊ ቦታ ላይ ስናገኛቸው ብቻ ስሜቱ የተለየ አይደል? እና መጣ አዶኒያስ ከሱ ጋር የተነሳናቸው ፎቶዎች ምናምን አሁን መቼም አይረሱም። ከዛ ቤተክርስቲያን አካባቢ ቁጭ ብሎ የሆነ ነገር ሲናገር የያዝናቸው ንግግሮች አሉ። እነሱ እኛውን ልናስገባላችሁ እንችላለን ምናምን ምክንያቱም ለተሞክሮ ይሆናል ላስተምረውም ሊሆን ስለሚችል እንደውም በሱ ስም ከገጠመን እዛው ገጠመኝ ላይ አክሱም ይሄ ሐውልቱ እንግዲህ እዚሁ ነው የሚገኘው። አክሱም ጽዮን ቤተክርስቲያን ከፍ ብሎ ስለሚገኝ እሱን ለመጎብኘት የሀገር ውስጥም ዜጋ ቢሆን የሀገር ውጭም ብር መክፈል አለበት። አዶኒያስ ሲመጣ ግን እኔና ቦታ ተያይዘን ሳንከፍል መግባት ችለናል። ይሄው እንደ ጀብድ ፈጻሚ አይተን ግን እንደ አጋጣሚ እሱ ከፍሎትም እንደሚጣ ገብተን ብዙ ነገር አይተናል። በነገራችን ላይ እግዚአብሔር ፈቅዶልን ያው እሱ አዶኒያስ ባይመጣ ይሄን ቦታ ላናይ እንችል ነበረ። ለካኛ ያየነው የቆመው ህንጻ ብቻ ነበር እንጂ ውስጡ ምን እንዳለ ምን አናውቅም። ብንገባም የተለየ የለም ብለን ነው እንጂ ክፍያውን ከብዶን አልነበረም። እና ግን ውስጥ ላይ ምንም ያለ አልመሰለንም። በሱ አጋጣሚ ገባንና ግን ኢንተርቪው የሚደረግ ሰው ቀረበ። በጣም ስለ ቦታው ብዙ ነገር አለ ሲል ቪዲዮዎች ይዘናል። እንግዲህ ይሄን ቪዲዮ በምንለቅበት ሰዓት ላይ አስገብተን ልንለቅላችሁ እንችላለን። አንዳንድ ማስረጃዎች እንደው ስለ ቦታው ማለት ነው። በጣም ብዙ ያላቸው ነገሮች አሉ ኢንተርቪው የተደረጉ አስጎብኚ እና ለካ ይሄ የቆመ ሐውልት ሁሉ የነገስታት መቃብር መታሰቢያ ሐውልት ነው። እንደተቃለ ነው የተሰራበት ድንጋይ ራሱ ድንጋዩ ከ300 ዓመት አንዴ ብቻ በሚፈጠር የእሳተ ገሞራ አማካኝነት የሚወጣ ድንጋይ ነው የሚለው አስጎብኚው እንደሚለው እና በ300 ዓመት አንዴ ነው ያ ድንጋይ የሚገኘው። እንግዲህ የቀደሙ አባቶቻችን ያንን ድንጋይ ከየት የሚያገኙት ከሄደ ሰርተውታል ማለት ነው። ያን የተለየ ድንጋይ ነው ግን ውስጤን ስብር ያደረገው እኔ በእውነት ከመላችሁ በላይ የወዲት ጉዲት የጣለችው አለ። በጣም ትልቅ ብዙ ቶን የሚመዝነው ትልቁ በቁመት ትልቁ የሆነው ሐውልት ወድቆ ነው የሚገኘው። አሁን ሆኖ ነው ሲባል የወዲት ጉዲት ከቤተ ክርስቲያን በምትፈጅበት በዚያ ጊዜ እንትን አስጥላው ነው እና እሱ ብቻ ያሳዝናል። ወደ ስር የነገስታት መቃብር አለ ምናምን በጣም ብዙ ነገር ነው ያየነው። በሰውን ደግነት ብዙዎቹ ስላሉት ማለት አይደለም። በእውነት አንድ አሁን እንደ ማህበር መተናል። እንደ ማህበር ግን እዚህ ማህበረሰቡ ደግሞ የሰጠን ፍቅር ይለያል። ኑና ብሉልን እንጂ ዝክራችን ጠጡልን እንጂ እያሉ እጃችንን እያዙ ከቤተ ክርስቲያን በር ካረፍንበት ቦታ ኑ ጸበል ቅመሱልን እያሉ የሚወስዱ ደግ ህብረተሰቦች ነው ያሉት። እምነታቸው በጣም የጸና ራሱ ዝማሪያቸው በጣም የተለየ መቤትን እዚህ መታችሁ ብቻ ብታዩት የተለየ ይሆናልና
ብዙ ቅዱሳን አሉ፣ የገዳም አባቶች ብቅ ብቅ ይላሉ። እዚህ ጋር ሲዘምሩ እንደኛ ዝም ብለው አይደለም ራሱ ሰውነታቸውን በዚህ በምንድን ነው የሚባለው አለ አይደል ይሄ ስሙ ጠፋብኝ ብቻ አለ አይደል ታምናምና በሱ እየደበደቡ ነው ራሳቸው ስጋቸው እያሰቃዩ እና የብዙ ቅዱሳን እና ደግሞ እዚህ ቅዱስ ያሬድ ድጓ ጾመ ድጓውን ከሰማይ እግዚአብሔር አምላክ ሚስጥሩን ያዋረደለት የገለጸበትን ቦታ ይህ ቦታ ነው። እዚሁ ቦታ አለ መታሰቢያ ሐውልት ቆሞለታል። ብቻ መታችሁ ስታዩ ልዩ ስሜት ይፈጥርላችኋል። እኔ እዚህ በምቆይበት ሰዓት ላይ ብዙ ነጮችን አይቻለሁ ሊጎበኙ መጥተው ማለት ነው። እኛ ግን ሀገር ውስጥ ሆነን ትንሽ ብር ብቻ ኢንቨስት አድርገን የድንግል ማርያምን ፍቅር አይተን ተረድተን የቀደምት አባቶቻችንን አሻራ አይተን መሄድ አንፈልግም። ይህ መሆን የለበትም። አሁንም ሰላማዊ ሀገር እስከሆነች ድረስ እዚች ሀገር መታችሁ ጎብኙ እላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልን ወንድማችን። እንግዲህ ሰፋ አድርጎ በሚገባንና እጅግ በጣም በሚገርም ሁኔታ ነበር ሲነግረን የነበረ በተለይ ስለ አቡነ አረጋዊ ገዳም፣ ስለ አክሱም ሐውልት እና ሌሎችንም ገጠመኞችን ጨምሮ በጣም በሚያስተምርና በሚገባ መልኩ ነግረናል። በእውነት እግዚአብሔር ያክብርልን እንላለን። ቀጣዩ ተጋባዣችን እንግዲህ ወንድማችን የሆነ ራሱን አስተዋውቆ እሱም ምን ገጠመኝ ተከስቶበታል በጉዞ አጠቃላይ በነበረው ሁኔታ ምን ገጠመኝ እና የተለየ ነገር ሊነግረን ይችላል። ወደ እሱ እግዚአብሔር ይስጥልን። አመሰግናለሁ። ማለት እንግዲህ ሊቆራረጥ ይችላል ትንሽ በአንድ ጊዜ ነው ይቅርታ። እሺ ወንድማችን በተለይ መሰረት የገጠመኝ ነገሮች እነግራችኋለሁ። በጣም የሚገርም ነገር ነው የገጠመን። በቅድሚያ ተመልካቾቻችን ስለ አክሱም ታሪክ ታውቃላችሁ? አክሱም ማለት በኢትዮጵያ ደረጃ ለመጀመሪያ መስዋዕተ ኦሪት የተሰዋባት ሀገርና ድንቅ ታምር የሆነች ቦታ ናት።